ሰላም ሰላም ውድ የሉላዴና የሀሌ ፋሚሊ ቤተሰቦች እንዴት ናችሁ? ሰላማችሁ በያላችሁበት ብዝት ይበል። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ክረምቱ እንዴት ይዟችኋል? ኢትዮጵያ ያላችሁ፣ እዚህ ካልጋሪ ካናዳ ያላችሁ ሰዎች እንዴት ነው ሰመሩ? ሰመር በጣም ደስ ይላል። ያ በረዶ አልፎልን አሁን ሰመር ፀሐይ በጣም ደስ ይላል። እንግዲህ የተለያዩ ሰዎች የተለያየ ሀገር ቫኬሽን ይሄዳሉ። እኛ ደግሞ በአቅራቢያችን እዚህ ካልጋሪ ውስጥ ወደሚገኝ ቸስተምር ወደሚባል ስፍራ ዛሬ ከልጆቼ ጋር እና ከሌሎች ጓደኞቻችን ጋር ተገናኝተን ቺል ለማድረግ እየሄድን ነው። አብራችሁን ቆዩ። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አብራችሁን ቆዩ። ሌትስ ጎ። እዚህ ጋር ባለፈው ቪዲዮ ላይ እንዳሳየዋችሁ የተማርኩበት አካባቢ ነው። የቻይና ታወር ይባላል። እዚህ አካባቢ ብዙ ጊዜ የቻይናዎች አካባቢ ነው። ቻይናዎች የሚኖሩበት የተለያዩ በቃ ቤታ እንትናቸው እንዴት እንደሚያምር ቦታው ውስጡ ብትገቡና ብታዩት። ኔክስት ደግሞ እስቲ የቻይናዎች ባህላዊ ነገር ምንድነው የሚበሉት፣ ምንድነው የሚጠጡት የሚለውን ደግሞ ገብቼ እንደ ኤክስፒሪየንስ አሳያችኋለሁ። እዚህ ካልጋሪ ውስጥ የሚገኙን እኔ በህይወቴ ፕራክቲስ የማደርጋቸውን የማያቸውን ነገሮች የተለያዩ ቦታዎችን አሳያችኋለሁ። እዚህ ጋር የነሱ ትልቁ መንገዳቸው ነው። በካልጋሪ የሚገኝ የቻይና መንገድ ነው። ይሄ በጣም የሚያምር ስፍራ ነው። ኖርማሊ በወክ ብትመጡ ራሱ ደስ ይላል። የወክ መንገድ አለው። በጣም ነው የሚያምረው። እነዚህ ምንን ያስታውሱኛል? ኢትዮጵያ በፊት ትዝ ካላችሁ ስላሴ ቤተክርስቲያን ውስጥ ያሉትን አንበሶች ነው የሚያስታውሰኝ። አሁንም ያሉ ይመስለኛል። አሁንም ይኖራሉ። እሱ ደስ ይላል በጣም። መንገዱ ትንሽ ረዘም ይላል። እንዳይደብራችሁ በኮመንት ብናስተካክል ብናሻሽል፣ ይሄንን ብታደርጉ ደግሞ ጥሩ ነው የምትሉትን ነገር አክሉበት። የእናንተ ኮመንት ለኛ ይጠቅመናልና ሰብስክራይብ ደግሞ ያደረጋችሁ ቤተሰብ ሁኑ። ፕሊስ 1000 ያስገቡን። የእናንተ ሰብስክራይብ ማድረግ እኛን ይጠቅመናል። እንወዳችኋለን። አብራችሁን ቆዩ። በመንገዳችን ያለውን እያንዳንዱን ነገር እናሳያችኋለን። አሁንም አብራችሁን ከኛ ጋር ሁኑ። ሌትስ ጎ። ከከተማው ስትወጡ በጣም ደስ ነው የሚለው። በጣም ደስ ይላል። መንገድ ታያላችሁ። እኛ ያላየናቸውን አዳዲስ መንገዶችን በበኩሌ እንደነገርኳችሁ አዲስ በመሆኔ መጠን ያላየሁትን የተለያዩ ቦታዎች ነው ያየሁት። ሀይቆች እንደምታዩ የሚያምር የሳር ግጦሽ አለ። የተለያየ በቃ የተፈጥሮ ነገር እያደነቃችሁ ነው የምታልፉት። በጣም ያምራል። ካልጋሪ በበጋ በጣም ነው የሚያምረው። እዚህ ጋር ወደ መዳረሻችን እየደረስን ነው። ከብዙ የጉዞ በኋላ እዚህ ጋር ቸስተምር ብሎቫርድ ይላል። ኢስት ዌስት፣ ወደ ኢስትም ወደ ዌስትም መሄድ ከፈለጋችሁ እቺን የቀኝ መስመራችሁን ይዛችሁ ነው የምትሄዱት። እዚህ ጋር ባይ ዘ ዌይ የኮንስትራክሽን የሚሰሩ ሰዎች ስላሉ የምትሄዱ ሰዎች ካላችሁ ጥንቃቄ እንድታደርጉ። ስትደርሱ ነው የሚታዩዋችሁ እንጂ ከሩቅ አይታዩዋችሁም እና ጥንቃቄ ብታደርጉ አሪፍ ነው። እኛም ይኸው ወደ መዳረሻችን እየደረስን ኦልሞስት 100 ሜትር የሚሆን ያህል የሚቀረን። እንደምታዩት በግራ በኩል ሀይቁ ይታያል። በጣም ነው የሚያምረው። እኛ ፈርስት ታይም ስለሆነ
ኤክሳይትድ ሆናል በጣም ለማየት ምን እንደሚመስል ያለውን ነገር ደግሞ እናሳያችኋለን። ጓደኞቻችንም አሉ። ብቻችንን አይደለም የመጣነው፣ ሌሎች ጓደኞቻችንም ስላሉ ያለውን ነገር እናሳያችኋለን። አሁንም አብራችሁን ቆዩ። እዚህ ጋር ደረስን፣ ተሻገርን አስፋልቱን። ከዛ እንደምታዩት በጣም ነው የሚያምረው፣ አረንጓዴ ነው፣ በጣም ያምራል። ልጆቼ በጣም ኤክሳይትድ ነው የሆኑት መጥተው ስለማያውቁ፣ ፈርስት ታይም እንደመሆኑ ደግሞ እንኳን እነሱን የራሱ ኤክሳይትድ ነው የሆንኩት። በጣም ደስ ይላል። እዚህ ጋር ሌሎች ግሩፖች እንደነገርኳችሁ ስላሉ ልጆቼ ከግሩፓችን መካከል አንደኛዋ መጣች ከነ ልጆቿ። እሷን ሲያዩት በጣም ኤክሳይትድ የሆኑት ሮጠው ሰላም አሏት። በሰዓቷን የመጣችው ከዛ ሌሎቹ እስኪመጡ እኛ እዚህ ጋር እንጠጥፍን ጠበቅናቸው። ልጆቻችንም የዋና ልብሳቸውን ቀየሩ። እዚህ ጋር መናገር የምፈልገው ነገር ቢኖር ሌሎቻችሁ አዲስ ለሆናችሁ፣ ነባሮቹ እንኳን ያውቁታል። አዲስ የሆናችሁ እንደኛ ሰዎች ከ10 ዓመት በታች ያለ ልጆች ካላችሁ ፕሊስ ጥንቃቄ አድርጉ። ምክንያቱም እኔ ትልቋ ልጄ መሀል ገብታ ሰምጣብኝ ነበር። እንዳጋጣሚ እኔም ዋና አልችልም፣ ባለቤቴ ነው እንጂ የሚችለው፣ ሩጦ አወጣት እንጂ። ስለዚህ ልጆቻችሁን ከስሮቻችሁ እንዳይጠፉ መከታተል ያስፈልጋል። እዚህ ጋር ልጆቼ ልብሳቸውን ቀይረው አብረዋቸው መጮህ ጀመሩ። ሌሎቹም ልጆች መጥተዋል። ሌሎቹም የጓደኞቹ ልጆች መጥተዋል። 6 ሲሆኑ በጋራ ሲሆኑ ደግሞ ደስ ይላል። እዚህ ጋር 4 ናቸው። ሌሎቹ ቆይተው ይቀላቀሏቸዋል። ደስ ይል ነበረ። እኔ በጣም ነው ደስ ያለኝ። አሸዋው ደስ ይላል በጣም፣ ውሃውም ደስ ይላል። እንዳልኳችሁ ዋና ስለማልችል እንጂ ውስጡ ስገቡ ቢቀዘቅዝም ደስ ይላል። እዚህ ጋር ሌላው መረሳት የሌለበት ሰንስክሪን እንዳትረሱ። በጣም ነው የሚያጠቁረው ፀሐዩ በጣም ኃይለኛ ስለሆነ ልጆቻችሁንም ለራሳችሁንም ሰንስክሪን እንዳይረሳ። ከዛ ባሻገር በጣም አሪፍ ጊዜ ነው ያሳለፍነው። ውሃው ደስ ይላል፣ ጥሩ ጊዜ ነው። እኔ እዚህ ጋር ከድንጋጤ በኋላ ነው፣ መጀመሪያ ለመቅረጽ ራሱ አይመችም። ልጃችሁ መሀል ላይ ገባ ተብላችሁ ሌላ ሰው የሚቀርጻችሁ ቢሆን እሺ። እኔ ግን ራሴ ስለሆንኩኝ በጣም ከባድ ነበረ። እዚህ ጋር ደስ የሚል ጊዜ ነው ያሳለፍኩት። ለመናገር ደንግጫለሁ፣ ቢሆንም ጥሩ ጊዜ ያሳለፍን። እዚህ ጋር ደግሞ በቃ ልጆቹ ድክም ስላላቸው ምግብ ነገር ወንዶቹ ሊገዙ ሄዱ። ወንዶቹ እስኪገዙ እኔ ደግሞ ዞር ዞር እያልኩ ልጆቹን ቼክ እያረኩኝ፣ ቅድም እንደነገርኳቸው ቼክ ማድረግ ግዴታ ስለሆነ በየሰዓቱ ነው ቼክ ማደርጋቸው። ሰው ደስ ይላል፣ በጣም ኢንጆይ እያደረገ ነው። አንድ ያስተዋልኩት ነገር ደግሞ ሌላ ምንድን ነው፣ እንደዚህ ዣንጥላ ነገር ይዛችሁ ብትመጡ አሪፍ ነው። ፀሐይ ስላለ አሪፍ ነው። እኛ እንደ ኤክስፒሪየንስ ለኔክስት ይዘን እንመጣለን። አሁን የመጀመሪያችን ስለሆነ ነው። ከዛ ባሻገር ቀዝቀዝ ያለ ነገር መጠጥ ይዞ መምጣት ጥሩ ነው። እንደ ኮካኮላ የሚጠጡ ነገሮችን ይዞ መምጣት ጥሩ ነው። ትንሽ ፀሐዩ ስለሚያቃጥል ቅዝቅዝ ብላችሁ ሪፍሬሽ ታደርጋላችሁ። እዚህ ጋር ተሰብስበን ፒዛችን መጣ። የምሳ ሰዓት ልንበላ ነው። ልጆቹም በጣም ርቧቸው ስለነበር ሲመጣ ደስ ነው ያላቸው። እዚህ ጋር ጓደኛዬ ልጆቹን ቁጭ በሉ እያለች ኦርጋናይዝ እያደረገች ነው። እኔ እንደምታዩኝ እየቀረስኩኝ ነው። ተሬ ደርሶ ፒዛ እስክቀበል፣ ከዛ እዚህ ጋር የራሴን ፒዛ ተቀበልኩኝ። እየበላው እየተዝናናን በጣም ጥሩ ጊዜ፣ የቤተሰብ ጊዜ አሳለፍን። በግሩፕ እየመጣችሁ ጥሩ ጊዜ አሳልፉ። በኔክስት ቪዲዮ እስከምንገናኝ በጣም እናመሰግናለን። ሼር፣ ሰብስክራይብ ማድረግ እንዳይረሳ። ባይ